የመልእክቴ ርዕስ አትናወጡ እረፉ የሚል ነው። ይህ ቃል እግዚአብሔር ቃል ስለሆነ ሕይወታችንን ይቆጣጠራል። አሁን ያለንበትን ሁኔታ ይቆጣጠራል። እግዚአብሔር መልእክት ሲልክ ያየው ነገር ስላለ ነው። ነውጥ ላይ ያልሆነ ሰው አትናወጥ ተብሎ አይነገረውም። ማረፍ ያላቃተው ሰው እረፍ አይባልም። እግዚአብሔር ቃሉን ከላከ ከቃሉ በስተጀርባ እንደ ቃሉ እንድንሆን የሚያደርግ ጸጋ አለው። ስለዚህ መልእክቴ አትናወጡ እረፉ የሚል ነው። መዝሙር 46 ምዕራፉን በሙሉ አነባዋለሁ። 11 ቁጥሮች ናቸው ያሉት። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆን ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። መዝሙር 46 የቆሬ ልጆች ከዘመሯቸው መዝሙሮች መካከል አንደኛው ነው። የቆሬ ልጆች ከቁጥር 1 በፊት በራስጌው ላይ እንደምናየው ስለ ሚስጥር የቆሬ ልጆች መዝሙር ነው የሚለው እና ሚስጥር የዘመሩበት የመጽሐፍ ቅዱስ ክፍል ነው። ይሄ መዝሙራቸው ሚስጥር ካልሆነ በቀር ምንም ሊሆን አይችልም። ምክንያቱም የማይመስል ነገር ነው የተናገሩት። ያለ እግዚአብሔር እርዳታ ሊሆን የማይችል ነገር ነው የተናገሩት። ይህንን ንግግር በመዝሙራቸው ሲናገሩ ዝም ብለው ከሆነ መጽሐፍ ላይ ያገኙትን ትምህርት የሚሰጥ ነገር አይደለም የተናገሩት። በህልማቸው ወይም በራእይ ያዩትን ነገር አይደለም እያስተላልፉ ያሉት። በህይወታቸው ያለፈውን እግዚአብሔር በህይወታቸው ጣልቃ ገብቶ ያደረገውን ተጨባጭ ነገር ነው እየነገሩን ያሉት። ጥቂት ስለነዚህ ዘማሪዎች ለመናገር፣ የነዚህ ዘማሪዎች አባት ቆሬ ከሌዋውያን ወገን የነበረ የሌዋውያን ቤተሰብ የሆነ ሰው ነው። ጌታን በሚያገለግሉ ቤተሰብ መካከል እንዲፈጠር እግዚአብሔር ያደረገው፣ በእግዚአብሔር ማደሪያ አካባቢ ያደገ፣ እግዚአብሔር እንዴት አይነት የሚያስፈራ አምላክ እንደሆነ፣ ወደ እግዚአብሔር ቤተ መቅደስ እንዴት ጫማ ተወልቆ በጥንቃቄ እንደሚገባ ያየ፣ እግዚአብሔር በመገናኛው ድንኳን እንዴት እንደሚገለጥ፣ እንዴት ድምፁን ለሕዝቡ እንደሚልክ፣ እግዚአብሔር ቤት ስርዓት እንዴት አይነት በጥንቃቄ የተሞላ እንደሆነ ያየና ያደገ ሰው ነው። እግዚአብሔር እንዴት ሕዝቡን እንደሚረዳ፣ እግዚአብሔር እንዴት የሕዝቡን ጠላቶች እንደሚመታ በቅርበት ሆኖ ያየ ሰው ነው። ይህንን እድል ያላገኙ በጣም ብዙ ሰዎች እያሉ ከመወለዱ ብቻ ይህን እድል ያገኘ ሰው ነው ቆሬ። ምንም እንኳን ሌሎች ያላገኙት እድል ቢያገኝም ያገኘውን እድል ግን ያልተጠቀመበት ሰው ነው። እግዚአብሔርን ቤት ስርዓት እያየ እንደማደጉ እግዚአብሔርን የበለጠ ሊፈራ ሊያከብር በጥንቃቄ ሊኖር ሲገባው እግዚአብሔርን የተዳፈረ፣ በዘኍልቍ መጽሐፍ ላይ መጽሐፍ ቅዱሳችን እንደሚናገረው እግዚአብሔርን የናቀ ሰው ነበር። እግዚአብሔርን የማያውቅ ሰው እግዚአብሔርን ቢንቀው አይገርም ይሆናል። ይሄ ግን ከብላቴነቱ ዘመን ጀምሮ በእግዚአብሔር ማደሪያ አካባቢ እየኖረ የሱ አባቶች እግዚአብሔርን እንዴት እንደሚፈሩት እያየ አድጎ እግዚአብሔርን ሊፈራ ሲገባው ያልፈራ፣ የናቀ፣ የተዳፈረ፣ የተሰጠውን እድል ያልተጠቀመ ሰው ነው። እድልን እንዳለመጠቀም በጣም ክፉ ነገር የለም በሰው ሕይወት ውስጥ። ሁልጊዜ እድል አይኖርም። እግዚአብሔር የሚሰጠውን ጊዜና እግዚአብሔር የሚሰጠውን እድል መጠቀም ብልህነት ነው። ጠቢቡ ሰለሞን ሩጫ ለፈጣኖች አይደለም፣ ሰልፍ ለኃያላን አይደለም፣ እንጀራ ለጠቢባን አይደለም፣ ጊዜና እድል ግን ሁሉን ይገናኛቸዋል ብሎ ተናገረ። ሰው ኃይል አለኝ ብሎ የሆነ ነገር ማድረግ አይችልም። ጊዜ የሚሰጥ እግዚአብሔር ነው። እድል የሚሰጥ እግዚአብሔር ነው። ጊዜና እድልን አለመጠቀም መበደል ነው። ይሄ ቆሬ እግዚአብሔርን መዳፈሩንና መናቁን የገለጠበት መንገድ በልቡ አመጽ በማሰብ፣ በራሱ አመጽና ክፋት ደግሞ ሌሎች እንዲተባበሩ በማድረግ
ስመጥር የሆኑ ተሰሚነት ያላቸው አንጋፋ የሆኑ የእስራኤል ሽማግሌዎችን ወደ 250 የሚሆኑ ሽማግሌዎችን ጭምር በራሱ ክፋት ውስጥ በመጨመር በሙሴና በአሮን ላይ እንዲነሱ በማድረግ ለብቻው የደከመ ሰው አይደለም፣ ሰዎችን ሁሉ ይዞ ለመውደቅ የተነሳ እሱ የገባበት ደም ውስጥ እየጎተተ የሰውን እጅ የጨመረ ደፋር ሰው። እነዚህ ዘማሪዎች የቆሬ ልጆች መቼም ከአባት በላይ ልክ የለምና አባታቸው ልክ እንደሆነ በማሰብ በአባታቸው የአመጽ መንገድ መሄድ ጀመሩ። አመጽ መሆኑ ስለገባቸው ሳይሆን አባት አይሳሳትም በሚለው መሰረት። አባትና አስተማሪ እኮ አይሳሳትም።